ወይ መድኃኒዓለም በጣም እኮ ነው የሚገርመው። በጣም ነው የሚያሳዝን። በጣም እኔ በፊት ዲያቆን ሳይ በጣም ነበር የማከብር። በጣም ቄስ ሳይ በጣም ነበር የምፈራ። በቃ አከብራለሁ። እንዲህ አባ ጎንበስ እንዲህ ጎንበስ ነበር የምል። አንድ ቀን አንዱ ዲያቆን ይዞ አንዲቱን ያሽኮረምምልሃል። ምንድነው ይሄ ብዬ ይሄ ምንድነው ስላቸው ያሽኮረምምልሃል ዝም ብሎ እንዴት ምንድነው ስላቸው ዲያቆን እኮ ነው ይሄ እኮ ዲያቆን ነው አላሉኝም። ይሄ እኮ ዲያቆን ነው አለ። የእውነት በጣም አዘንኩ። በጣም ወይን ፈረሾ ስጋ አዝዞ ሆቴል ላይ ይጋብዛት። እኔ ደግሞ እንደ እህቱ ሚስቱ መስለኛለች። ለካ ውሽማው ናት። ወራዳ ገና እነግርሃለሁ። ወራዳ ከዛ እንዲህ ውሽማው ናት። እቺ ምንድን ናት ስለኔ በአጋጣሚ ሆቴል ልዝናና ሄጄ ደብሮኝ ምንድን ናት እቺ? ኧረ ውሽማው ናት ሚስት ሌላ አለችው። ኋላ በገይድ እኮ ነው በገይድ ሳማት ከንፈሩ። ሁለተኛ ህንፃ አልጋ አለ አልጋ ሁለተኛ ህንፃ ነይ ካሸሪዋ ምን ነው ተባለ። ሁለተኛ ህንፃ አልጋ አለ ያጅልኝ። ሻወር ያለው ሙቅ ሻወር ያለው በርዶት ይህን ብርዳም ነሽ እነግርሃለሁ። ገና ዲያቆን ነኝ የምትል ሰው በሙሉ ገና እነግርሃለሁ። ቤተክርስቲያን አታበላሹት። ምንም አታበላሹት። ዲያቆን ነኝ ብሎ መስቀሉ እኮ እንደዚህ አድርጎ ነው መስቀሉ።